ያሳዝናል። የምር በጣም በጣም ነው የሚያሳዝነው። በጣም ከምላችሁ በላይ ማለት ነው። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁ በሰላማችሁ ብዝት ይበልልኝ ማለት ነው። ይህን ቻናል ሰብስክራይብ እያደረጋችሁ አበረታቱ። የሚለቃቸው ቪዲዮዎች እንዲደርሷችሁ ሰብስክራይብ ሳታደርጉ እንዳታልፉ። ስትገቡ በላይ ከገቡ ማለት ነው። የኔ ውዶች እንግዲህ እንደምታዩ እና የኔ ውዶች ማለት ነው እንግዲህ እንደምታዩ ይችን ልጅ የቡራ ፍቅረኛ ናት እያሉ በጣም ብዙዎቻቸው ሼር አድርገውታል። እኔ ልጅቷን ማን እንደሆነች እኔ ራሱ ሊገበኝ አልቻለም። ከትናንት ጀምረው እያቀነባበሩ ምን እያሉ እየፖስቱ ነው ያሉ። በጣም ነው የገረመኝ የምር። እንዲሁም ደግሞ ማይ ሀይሚ የመላጣ ልጅ አሰቡ ሀይሚዬ የመላጣ ልጅ እያሉ ለነገሩ እሱም እኮ ተሳድቧል። ምንም ማለት አይደለም። ያው እኔ ቡራንም ቢሆን አልለየውም፣ አልሳደብም፣ ምንም ነገር ምለው ነገር የለኝም። ግን ያው ተሳድቧል። እንደዛ ነው ለነገሩ። ኮሜንታተሮችም ቲክታክ ላይ የሚሄዳችሁም ብትሳደቡ ምን ብትሉም አይፈረድባችሁም ማለት ነው። ምክንያቱም ራሱ ዋናውም ስለተሳደበ አይኖ እና እንግዲህ እዚህ ጋር ደግሞ እንደምታዩት የፍፄንም የቀሚስ ማስለብሰውታል፣ ሀብንም እንደዚሁ አስለብሰውታል ማለት ነው። በጣም ብዙዎቻቸው እንደዚህ እያደረጉት ነው ያሉት። በጣም ነው የገረመኝ እኔ ራሱ ማለት ነው። እና ታሞ ተመማቀቅ አስቀድሞ መጠቀቅ የሚባል ነገር አለ አይደል ወዶቼ? እና በጣም ነው የገረመኝ እኔ ራሱ ማለት ነው። ብቻ የሚገርም ነገር ነው የምር በጣም የሚገርም ነገር ነው። እንግዲህ ሀይሚዬ የኔ ቆንጆ ባለሽበት ቦታ ሰላምሽ ይብዛ፣ ቡራም እንደዚያው ሁለታችሁም ባላችሁበት ቦታ ሰላማችሁ ይብዛ። እኔ የምለው ግርም የሚለኝ ነገር ለነገሩ ያ ቅንብር ነው። የሆነ ቤት አይቼ ኤፍ ሆስፒታል ገብቶ ሀይሚዬንና ቡራዬን አድርገው ሆስፒታል እንደዚህ አስገብተው ምን ተብሎ ለነገሩ ቅንብር እንደሆነ እኔም ራሱ ገብቶኛል። ግን እንደዛ ሆኖ ግን እንደው ምን አይነት ሰዎች ሆኖ ነው የምር በጣም ነው የገረመኝ እኔ ራሱ ማለት ነው። እንደዛ አደርጋችሁ አቀነባብራችሁ ምን ብላችሁ ስትፖስቱ በጣም ገርሞኛል። ግን እኔ ለማንኛውም ይሁንላችሁ ምንም ማለት አይደለም። እና የኔ ውዶች የኔ ምርጦች ይሄን ቻናል ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ አበረታቱ ማለት ነው።